አዙሮ ቪዲዮ ነው። እኔ የምጠይቀህ ነገር ስላለ ነው። እሺ ማይክ ሊስት እንዴት ነው? ማይክ ሊስት አለ? አዎ ማይክም ተባባ ቪዲዮ ከፍቼዋለሁ። ሰላም አለይኩም ወራህመቱላህ ወበረካቱ። ጀመር ክፍት ነው። እንት ደግሞ እዚህ ቃርግና ልጆች ይሻላል እኮ ባቀረዛ አይ ሰላም አለይኩም ወራህመቱላህ ወበረካቱ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ዛሬ ስለተገናኘን ደስ ብሎኛል። በጣም ደስ ብሎኛል። ጀዛከላሁ ኸይረን። በዚሁ አጋጣሚ በኦሮሚያ ክልል የሙስሊም ወጣቶች ካውንስል ምስረታ ዕለት ነው የተገናኘ ነው እና ከነበርክበት ዲን ወደ ኢስላም በመምጣት ምንድን ነው የተሰማ? እውነት ትልቅ ደስታ ነው የተሰማኝ። ምክንያቱ እኔ እውነት መንገድ መያዝ በላይ የሚያስደስት ነገር የለም። እኔ ያዝኩኝ እውነት ነው። እውነት ስለሆነ እውነት ደግሞ ለአእምሮም ለህይወትም ደስታ ይሰጣል። ስለዚህ እኔ በጣም ትልቅ ደስታ አሰማኛል። ወደ እስላም ስትመጣ የመጀመሪያው መረጃ ሆኖ አንተ ጋር የመጣውና አላህን እንድታውቅበት የቻልክበት ከቁርአን ወይም ከሐዲስ ወይም ካለው ነገር እስኪ ንገረን። እውነት ይገርማል። ያለ እስልምና ሌላ ሃይማኖት የሚፈልግ ሰው ተቀባይነት የለም። እነሱ የከሰሩ ሰዎች ናቸው ይላል። ስለዚህ እኔ መከሰር አልፈልግም። ከኪሳራ ወጥቼ ወደ ትርፍ መጥቻለሁ። የቁርአን አያ በቁርአን ምዕራፍ 3 ሱረቱ አለ ኢምራን 85ኛው አያ ነው። እሺ ቁራዎች አላችሁ እዚህ ጋር ወመን يبتغي غير الاسلام دينا فلا يقبل منه እሱ ደግሞ አያውንም ተቀበለው ዲኑንም ተቀብሎ ወደ እስላም መጣ። አላሁ አክበር ሰባቱን አላህ ይስተባረከላሁ አላህ ተብቀ አልহামዱሊላህ። አሁን ስለ እውነቱ እስልምና ያወራው የሰበኩኝ ዳዋ ያረኩኝ ነው። ወደ 4 ወር ወደ እስልምና ከተመለስኩኝ ወደ 27 በላይ ወደ እስልምና ወደ ዲን እስላም መጥተዋል። አላሁ አክበር ተክቢር። ወደፊት ደግሞ የበለጠ በ24 ሺዎች ቢቆጠር ይቀጥላል። እንገናኛለን ከኔ ጋር ዶክተር ለዛው ባረከላሁ ፊክ አላህ ይጠብቀኝ።